ይሄ አደጋ ሆሊስቲክ የሆነ ሜንታል ሽፍት ስለሚፈልግ ነው። አሁን በአብዛኛው ዋጋ እየከፈልን ያለነው በተናጥል ሩጫዎች ይደረጋሉ፣ ሞቢላይዜሽኖች ይደረጋሉ። ነገር ግን ማህበረሰብ ንቃተ ህሊናችንና ለዚህ አደጋ የምንሰጠው የቅድሚያ ትኩረት ትንሽ ሽፍት ስላላመጣ ነው። ትራንስፖርት አንዱ ይመዘግባል ያስተዳድራል እንጂ ኮኔክትድ ነው፣ ሁሉንም ህዝብ ነው ሰርቭ የሚያደርገው። ስለዚህ አሰራሮችን በዛ ልክ ተናባቢ መሆን ስላለባቸው እሱን አቅም ለማምጣት ክልሎችም ተፈራርሟል፣ እኛም እየሄድንበት ነው። ከተቋማት አኳያ ሲነርጂ ሊፈጥሩ የሚችሉ አሰራሮችና አደረጃጀቶችን እየፈተሽን ወደ ስራ ያስገባን ስለሆነና አብዛኛው ባይፕላይን ላይ ያሉና አሁን በክልሎችም እያያቻቸው ያሉ ወደ ማዕከልም ወደ አንድ ወጥ አሰራር የመለስናቸው ያሉ ስታንዳርድን መሰረት ያደረጉ ካሪኩለምስ መሰረት ያደረጉና ፖሊሲን መሰረት ያደረጉ ሊያቀናጁ የሚችሉ አሰራሮች ላይ ትኩረት አድርገን እየሰራን ስለሆነ ሪካርዲንግ ትኩረታችንና ይሄንን የአሰራር ማሻሻያዎች ተናበው ትርጉም ያለው ኢምፓክት እናመጣለን የሚል ተስፋ የሚሰጡ ጅምር ስራዎች እንዳሉ ለማንሳት ነው።